ስራ እስከምንቀጠር ቤተክርስቲያን ሁሉ እያለቀስን የነበርን ሰዎች ልክ ብሩን ስናገኝ የጠፋን ሰዎች ይላል። ዝናው እስከሚመጣ ቤተክርስቲያን ስናገለግል የነበረን ሰዎች ልክ ስንፈምስ ቤተክርስቲያን የጠፋን ሰዎች ይላል። ገንዘባችን ያጠፋን ከቤተክርስቲያን ግን እኮ በግነን እገሌ እኮ አሁንም ኦርቶዶክስ ነው እኮ ችግር የለበትም ይባል ማለት ነው። ኦርቶዶክሳውያን ሆነው ክራቸውን ሳይበጥሱ ሃይማኖታቸውን ሳይለውጡ ከቤተክርስቲያን የጠፉ ሰዎች የሉ። እያገለገለ የሚጠፋ ሰው የለ። እያገለገለ ጽዋ ማህበር ውስጥ አለ፣ ቤተክርስቲያን ውስጥ አለ፣ ሰንበት ውስጥ አለ፣ አገልግሎት ውስጥ አለ። ግን የቅዳሴ የሰዓታት የመንፈሳዊ ህይወት የንስሐ ህይወት የሌለው የስጋው ደግሞ ህይወት የሌለው ይሄ ደግሞ ቤት ውስጥ ነው የጠፋው። ብዙ የምንገረም ሰዎች የለ። እሱ እኮ ዘማሪ ነው፣ እሱ እኮ ሰባኪ ናት፣ ምን ሆና ነው እንደዚህ ሆነችው የምትሉ ሰዎች የላችሁ። ቤት ውስጥ የጠፋው ድሪም ነው። ደግሞ ይሄ አይ ዋና ኦርቶዶክስ መሆኑ የትም ቢርቅ ችግር የለውም አይባልም። እንደጠፋው በግ መፈለግ አለበት። ስንደላደል መዝሙር መስማት ያቆምን ሰዎች የለንም። ሁሉ ነገር ሲሞላልን ከንስሐ አባት ጋር ግንኙነት ያቆምን ሰዎች የለንም። ኢኮኖሚያችን ሲዳብር መቁረብ ያቆምን ሰዎች የለንም። የጠፋው በግ ግን እኮ ክር አልበጠስንም። ኦርቶዶክስ ነን እኮ ሃይማኖታችን እኮ በጣም የምንወደው በግ ነው ፍየል